ሚስጥር የታገቢኛለሽ ጥያቄ የቀረበላት ተወዳጇ ተዋናይት መስከረም አበራ ባሏ ማንነትና ወደ ተወዳጁ አርቲስት መስከረም አበራ ሰርግ ሁሉም ነገር ተጠናቆ ካለቀ በኋላ መሰረዙ የቅርብ ጊዜ ትውስታ ሲሆን ታዲያ መስከረም የፊልሙ ምርቃቱ ወቅትና በአንዳንድ ቦታ ላይ በመታረጋቸው የፎቶ ሽቶች ላይ ሆዷ እየገፋ መምጣቱን ተከትሎ በርካቶች ማርገዟን እንዳወቁ ቢናገሩም ከዚህ እርግዝና ጀርባ ያለው ሚስጥራው የፍቅር አጋሯ ማን ነው ስለሚለው መረጃዎችን ሰጣቸዋለሁ። ሚስጥር የታገቢኛለሽ ጥያቄ የቀረበላት ተወዳጇ ተዋናይት መስከረም አበራ እሷን እንደሚወዳት እንደሚያፈቅራት አግቢ እንጂ የተባለች በየቀረበችበት ሁሉ የምትወዘወዘው አርቲስት በካዛንቺስ ልዩ ስጦታ ተበርክቶላታል። የፈንጠዚያውን ጉዳይ በሚስጥር እያወራን ስለ ተዋናይት መስከረም አበራ ያልተሰሙ ጉዳዮችን እናጫውታቸዋለን። የሙያ አጋሯ ስለሱ ያጋራን መልእክትም አለ፣ ታደምጡታላችሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። የታዋቂዋና የተወዳጁ አርቲስት መስከረም አበራ የሆዷ መግፋት ነገር በአሁን ሰዓት በርካቶችን እያወዛገበና እያነጋገረ መቀጠሉ ታውቋል። በዚህም በርካታ አድናቂዎቿና ተከታዮቿ ስለ ጉዳዩ ለማወቅ ከፍተኛ ፍላጎት እንዳላቸው ለራሷ የተናገሩ ሲሆን እሷ ግን አሁንም ድረስ ዝምታን መርጣለች። እንደሚታወቀው መስኪ በቅርቡ ሽማግሌ ተልኮ የጋብቻ ቀኑም ተቆርጦ ነገሮች ባለቁበት ሰዓት አንድ ያልተጠበቀ ዜና ከሁለቱም ወገኖች ይሰማል። እሱም ሰርጉ መሰረዙ የታወቀ ሲሆን በዚህም በርካቶችን ውዝግብ ውስጥ ሊከቱ ችሏል። ታዲያ ይህ በእንዲህ እንዳለው ነው የመስኪ ሆድ መግፋት እርግዝናው ከማን ሊሆን ይችላል የበርካቶች ጥያቄ ሲሆን የቅርብ ምንጮችም ለዚህ መልስ ሰጥተዋል። ምላሹም መስኪ ሽማግሌ ተልኮ በኋላም የተሰረዘው እጮኛዋ ጋር አስቀድማ ግንኙነት ነበራቸው። በዚያም እርግዝናው ሊፈጠር እንደቻለ ይናገራሉ። በዚህም የተነሳ በርካቶች የተፈጠረውን አለመግባባት ፍቱትና ልጃችሁን በጋራ አሳድጉ ሲሉ ለመስኪ ጥያቄን አቅርበዋል። ለቤቱና በየሳምንቱ በኢቢኤስ ቴሌቪዥን የምታዝናናን አርቲስት መስከረም አበራ ያልተጠበቀ ሰርፕራይዝ ከሰሞኑ አስተናግዳለች። እኛ የመጣንበት ዋናው ዓላማ ልጃችሁን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህትና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዢ መሆኑ ከእግዚአብሔር ጋር ከሆነ ገጥማቸው መስካሪ እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪው ሕይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁሉ ጊዜ በሕይወትሽ ይሁን። ያንቺ ፍሬ በልጅሽ ውስጥ እንዳይወድቅ ጠብቃለሁ። ፍሬሽን በልጅሽ እግዚአብሔር ክብሩን ይውሰድ። አመሰግናችኋለሁ ሁላችሁንም፣ እኔን ብላችሁ የመጣችሁ የኔ ሰዎች በጣም አድርጌ አመሰግናለሁ። በጣም ነው የምወዳችሁ።